እናንተ ታነሱላቸው ደስ ይለኛል ወለሁም فيها ازواج ቢሉ ለሁም ለወንዶች ነው ያለው ወለሁም فيها ازواج مطهرة ነው ያለው እንደው ለወንዶቹ እንዲህ ተዘገታ ቀማጥለዋል እንዲሁኑ እንጂ ተብሏል ሴቶቹስ ምን አላቸው ሴቶቹ ሁር ላይን አላቸው ያ ወንዶቹን ስለ ጂሃድም ሲያግባባቸው በሁር ላይን ይላል እኛ ጋር እንደው ሴቶቹ አይነሳልንም እያሉ ያነሳሉ አላሁ አለም እንታነሱት ካላችሁ አጥቱ ያው መጀመሪያ ጀነት ውስጥ ዲነት የለም አዘብም የለም ላጤም የለም ሁሉም ሰው ያው የፈለገው ሁሉ ያደርጋል ነው ግን አላህ ህጉ የማይፈቅደውን ነገር እንዲፈልጉ ማያረጋው ህጉ እንዲፈልጉ ማያረጋቸው እንዲፈልጉ ማያረጋው ፍላጎቱ ስለሌለ ጥያቄውም ስለሌለ ጉድለት አይሰማም ማለት ነው ሁለተኛ ባለነው ህይወት ነው የምናውቀው የጀነት እና የአኺራ ጉዳይ ሁሉ ጊዜ እዚህ ዱንያ ጋር ቂያስ መግባት የለበትም ንጽጽር ውስጥ መግባት የለበትም ራሱን የቻለ ህግና ስርዓት አለው እዛ ማለት ነው አንዱ እዚህ ላይ እንደው እንደ ፉካሃ አንድ ሙልሂድ በጀነታችሁ ውስጥ ሁሉ ነገር አለ ትላላችሁ እና የምትፈልገው ሁሉ ማተሽተሂል አንፉሱ ወተለዙል አዩን ይላል አሉ ቁርአናቸው አላህ እኔ አሁን ሲጋራ ወዳለሁኝ ሲጋራ የሚኖር ይሆን አለ አይ ተፈለክ እንትና አይጠፋም ይኖራል አለ ግን እሳት ስለሌለ ጀሃነም ወደ ነው የምትለኩስ ለመለኮስ ስለለኩሳለሁ ስትል ዘው ትቀራለህ መጀመሪያ ይሄ ጥያቄ ያነሳዋል አንዳንድ ሰው እኔ አንድ ወቅት ላይ እንደዚህ ጠየቁኝና መጀመሪያ እስቲ ጀነት ግቡና የሚያስገባውን ሰርታችሁ ጎደለም ብላችሁ ዘው ትጠይቃላችሁ ማተሽተሂል አንፉስ ብሎ አላህ ቃል ገብቷል እንደገና ደግሞ ለወንዶች እኮ አላለም አሁን ብሎ ሲያቁ አማኞችን አብስርልኝ ላጤ አይሆኑም የተመቸ ህይወት ይኖራሉ ትዳርም አለ የሚበላውን በየአይነቱ ነው አገሪቱም ዘላለም ናት ነው እንጂ ያለው የጾታ ድልድል አለ ማለት ነው ቦታ ላይ ያለው የስራ እና የኢማን ጉዳይ ነው